አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም ሰላም፣ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። በድጋሚ ብቅ አልኩላችሁ። ቤቱን አዲስ ይሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮዬን እዩልኝ እላለሁኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ እና ዛሬ ጓደኛዬ ማለት ነው ጓደኛዬ ደውላልኝ ቤት ሰራሁ ኢትዮጵያ ጨረስኩኝ አለች ማለት ነው። ይሄን የመሰለ ቤት ማለት ነው። ይሄን የመሰለ ቤት ነው የሰራችው። መታደል አንዳንዴ ይገርመኛል፣ እድል ማለት ነው። አንዳንዴ ጥሩ ባል ይሰጣል፣ አንዳንዴ ደግሞ ጥሩ ቤተሰብ ያላቸው ልጆች ተጠቃሚ ይሆናሉ እንጂ እኛ እዚህ ብንሰራ ብንለፋ ብሩን ብንልከው ትርጉም የለውም። ከሰው በላይ ለራሱ ልንሰራ እንችላለን። ደሞዛችን ከማንም በላይ ሊሆን ይችላል። ነገር ግን ኢትዮጵያ ሄዶ ማነው የሚይዝልን ነው? ማነው ተግባር ላይ የሚያውልልን ነው? አንዳንድ ቤተሰብ የተመረቀ ቤተሰብ አለ። በቃ ልጅቷንም ሳይጎዱ የተወሰነ ነገር እየተጠቀሙ የልጃቸውን ማደግ የሚያዩ ብዙ ምርጥ ቤተሰቦች አሉ። ሌላም ወንድምም ሊሆን ይችላል፣ እናትም ማንም ሊሆን ይችላል። በቃ አንዳንድ ልጆች በጣም የታደሉ አሉ። እዚህ አንዳንዴ ያው ደብለቅለቅ ስንል እናወራለን እና ግርም ይለኛል። አንዳንዱ ጥሩ ባል ሰጥቶት ሀሳቡ ተሳክቶለት ለ4 ዓመት ብሎ ከሆነ የመጡት በ4 ዓመት ውስጥ ቤት ሰርተው በቃ የፈለጉትን ነገር አሟልተው ቶሎ ብለው ተመልሰው ወደ ኢትዮጵያ የሚገባሉ ማለት ነው። አንዳንዶቹ ደግሞ ጥሩ ቤተሰብ የሆነላቸው በቃ ደህና ሰርተው ብራቸው ተግባር ላይ ውሎላቸው ሀገራቸው የሚገባሉ ማለት ነው። አንዳንዱ ደግሞ በቃ ቤተሰባቸው በላተኛ፣ ምንም የማያዝኑ በላተኛ የሚሆኑበት አለና እኔ ግርም ይለኛል። አንዳንዴ እድል ቦታም ትመርጣለች እንደ የምልበት ሰዓት አለና አሁን ጓደኛዬ ማለት ነው ትንሽ ቆይታ ላይ ተኔ ቀደም ትላለች። ነገር ግን ቢሆንም ጥሩ ቤተሰብ ስላላት ነው እዚህ ቤት ላይ እንደዚህ ልታደርግ የቻለችው እንጂ ከሷ በፊት የመጡት ለራሱ ምንም ነገር የላቸውም። አይደለም ቤት መስራት ይቅርና ማለት ነው እንኳን ቤት ሊሰሩ ቦታ ለራሱ አልገዙም። ለምንድን ነው እንደዚህ የሆነው? በቃ ብሩ አልተቀመጠላቸውም ማለት ነው። እነሱ ይለፋሉ፣ ይሰራሉ፣ በጣም ገቢ ያገኛሉ። ብዙዎቹ ይቀማ ያላቸው ጥሩ ብር የሚከፈላቸው ኢጃዛ የማይወጡ ድረስ አሉ ማለት ነው። ኢጃዛ አይወጡም። ኢጃዛ ሳይወጡ እየሰሩ ነገር ግን ኢትዮጵያ ሄዶ ብሩ ቁም ነገር ላይ ሳይውልላቸው ብዙዎቹ እንደውም ሄደው በጣም ተናደው ከቤተሰብ ጋር ተጣልተው እየተመለሱ አሉ ማለት ነው። አይገርምም? አለመታደል ታዳኔ ማለት ነው። አንዳንዴ ሳስበው ባንመጣስ እንደዚህ በቃ አልመን የሆነ ነገር ገና ፓስፖርቱን ስናወጣ እኮ በቃ ይሄን አድርገን ይሄን ሰርተን እንደዚህ ብለን ስንት ዓመት ቆይተን በቃ አሳልተን ሁሉን ነገር አሟልተን ነው የምንመጣው አይደለ? ወደዚህ እዚህ ከመጣን በኋላ ሀሳባችን ሁሉም ሙጥጥጥ ብሎ ለአክስቴ ቆይ ቸግሮታል፣ ለአጎቴ ቆይ ትንሽ ቸግሮታል፣ ለወንድሜ ትንሽ ቆይ ቸግሮታል ሲባል ምንም ሳይታወቅ 2 ዓመቱ ያልቃል። ምንም ሳይታወቅ ብሩ የት እንደገባ አይታወቅም። ነገር ግን 2 ዓመቱ ሲሞላ ብቻ ነው የሚታወቀው። ያም እያለ ይቀጥላል። ደግሞ ቶሎ ካልነቃችሁ እንደዛ እያለ ይቀጥላል። አዎ ካልነቃችሁ አሁንም 2 ዓመት ጨረሳችሁ፣ በቃ ምንም የለንም አሁን እንዴት ብለን ነው ኢትዮጵያ የምንገባው? 2 ዓመት እንጨምር እንጂ ትላላችሁ። ከዛስ ትጨምራላችሁ። አሁንም ደግሞ ይመጣል ችግሩ። ችግሩ አያልቅም። እናንተ ካልተዋችሁት በስተቀር ችግሩ የሚያልቅ አይደለም። ያም ይደውላል፣ ይሄም ይደውላል፣ ያም ይደውላል። ነገር ግን የሰው ልጅ ደግሞ ለሰው የሚደግፈው ራሱ ሲሆን ነው። አሁን የኛ መኖር ነው እንዴ? ያ እንደው በዓል እንኳን ሆኖ የማናርፍበት ሰዓት እኮ ነው። እንደዚህ ሆነን ታዲያ ለሰውም ሰተን ሳንመሰገንም እኛም ሳያልፍልን ደግሞ ግርም የሚለው እኮ ሰተናቸው ማለት ነው። ሰተናቸው አድርገንላቸው እኛ በዜሮ ቀርተን ኢትዮጵያ ብንገባ ማለት ነው ያቺ የሰጠች እናት አይሉም። ቤተሰብም ይሁን ማንም ይሁን ያቺ የሰጠች እናት አይሉም። ካርድ ቢቸግራችሁ ካርድ አይገዙም።
እንደውም ወይ ለወንድ የሆነ ነገር አብልታ ነው እንጂ የሚሏቸው ለኛ ልካልን ነው ለኛ ሰታን ነው አይ ብለው አያዝኑ። ብዙ ልጆች እኔ ወደዚህ ወደ ዱባይ ሳልመጣ ኢትዮጵያ ውስጥ እንዲያለው አይቻለሁ። ብዙ ቤተሰቦቻቸውን ሲረዱ ህመምተኛ ሆነው ድረስ ኢትዮጵያ መጥተው በቤተሰቦቻቸው እየተገፉና የተባረሩ ከቤት አሉ። ቤተሰብን እኮ የበላው እንደውም የሷ የላከችው ገንዘብ ከብት ላይ ምናምን ተደርጎ ቤት ተሰርቶበት አለ እኮ። ከዛች ላይ ካርድ አይሰጧትም። የካርድ መግዣ ማለት ነው። የካርድ መግዣ አይሰጡ። ይሄን ያህል ናቸው። ስለዚህ የ2 ዓመት የዓመት ልንበላ እንችላለን፣ ግን ቶሎ መንቃት አለብን። በቃ አንድ ሰው ሰጣችሁት ካላመሰገነ፣ ሰጣችሁት ካልተለወጠ ያንን ሰው ጥግህን ያዝ ማለት አለባችሁ እንጂ ሁሉ ጊዜ ልካችሁ መጨረሻው ኪሳራ ነው የሚሆነው። መጨረሻው ለዳማ ነው የሚሆነው። መጨረሻው ጸጸት ነው የሚሆነው። ይሄ ከመሆኑ በፊት ግን የተወሰነ ሰዓት ልትበሉ ትችላላችሁ። እኔ አሁን የ2 ዓመቴን ብር በቃ አንዴ ለወንድሜ ስል፣ አንዴ ለአባቴ ስል፣ አንዴ ለእናቴ ስል፣ አንዴ ለዛ ስል፣ አንዴ ለዚህ ስል ጨረስኩ። አሁን ላይ በጣም ተሳነኝ። እኔ ያመኛል፣ ብዙ ነገር አለብኝ፣ ተሳነኝና በቃ ዘጋኋቸው። ስዘጋቸው ግን ማለት ነው አሁን ስልክ አያዋሩኝም፣ ምን አያዋሩኝም። ያቺ ያደረገችልናት አላሉም እንኳን። ስለዚህ ይኑሩ፣ እኔም እኖራለሁ። ይሄ ነው መሆን ያለበት እንጂ ለማያመሰግን ሰው ወይም ደግሞ እረ እህታችን እረ ልጃችን ብለው ለማያስብ ሰው ብታደርጉለትም ምንም ትርጉም የለውም። ምንም ትርጉም የለውም። በተለይ አረብ ሀገር ያለች ሴት የምትታመም አይመስላቸውም። አረብ ሀገር ያለች ሴት የምትቸገር አይመስላቸውም። አረብ ሀገር ያለች ሴት የሚከፋት አይመስላቸውም። አረብ ሀገር ያለች ሴት የምትጎዳ አይመስላቸውም። አረብ ሀገር ያለች ሴት የሚደክማት አይመስላቸውም። በቃ ይሄ ነው ሀሳባቸው። ስለዚህ ይሄ ስለሆነ ባለን ነገር የተበላነው ተበልተን እንዳለ ከተበላን በኋላ ግን ትንሽ ላይ ተነቃን። እንደው ምናልባት ከነቃን ታይነቁም እንዲሁም ይገባሉ። ታይነቁ እንዲሁ እየተበሉ እያለ እንዲሁ እየሰጡ እያለ ዘም ትሄዱ ቤተሰቦቻቸው ሳይቀየሩ እንደው ይሁን ተልኮላችሁ ቤተሰብ እኮ ተቀይሮ ካገኛችሁ ትንሽ ይሻላል። ታውቃላችሁ፣ ትንሽ ይሻላል ቤተሰብ ተቀይሮ ትታገኙት ማለት ነው። ግን ቤተሰብም አይቀየርም። የዕለቱን ነው የሚጨርሰው። ወዲያው ስትልኩለት ጠዋ ነው የሚያደርገው። ወዲያው ስትልኩለት ማጥፋት ነው። ወዲያው ስትልኩለት ማጥፋት ነው። ለውጥም የለም። እናንተም ሄዳችሁ መልሳችሁ እዛው ድሮ ኑሯችሁ ነው የምትገቡት ማለት ነው። ይሄ ከመሆኑ በፊት ግን ቆም ብሎ ማሰብ ያስፈልጋል። ቆም ብሎ ማሰብ በጣም ይጠቅማል እላችኋለሁኝ። ሰላም ቆዩልኝ። ላይክ ሸር ሰብስክራይብ ታልል ቪዲዮን ዘግቼ አላቅም። ስለዚህ ላይክ ሸር ሰብስክራይብ አድርጉ።